እንዴት ነሽ ታዲያ? በጣም አምሮብሻል። አሁን ትንሽ የተረጋጋሽ ትመስያለሽ። ፊትሽ ራሱ ጥርት ብሏል። አቮካዶ ተቀብተሽ ያደርሽ ነው እኮ የሚመስለው። በጣም ቆንጆ ሆኗል። እንዴት እንዳማረብሽ ብታይ ስታስቀኝ። እዚህ መሆኔን ወድጄዋለሁ። ዘና የማለት ስሜት ይሰማኛል። ዘና ብያለሁ። እሱማ ግድ ነው። ሌላ ምን አማራጭ አለሽ ብለሽ ነው ሁሊያ? አይ መድኃኒት ብለው የሚደፍን ነገር ነው ያስቃሙሽ። አክስቴ ወደዚህ ተመለሽ። አይ ፍቅር ምስኪን ነገር በጣም ስታሳዝኝ። አንቺ ስለሌለሽ አንቺ ስታደርጊ የነበረውን በሙሉ እያደረኩኝ ነው። በእውነት ምን አይነት ከባድ ኃላፊነት እንደተሸከምኩ ብታይ አታምኝም። በጣም ከባድ ነው አክስቴ። አሁን ገና ነው የተረዳውሽ። አሁን እዛ ቤተ መንግስት ሌላኛው ሁሌ አታይኖኝልሻለሁ። አሁን የቤቱ መቤት እኔ ነኝ። ልክ እንዳንቺ ስፖርት ሰራለሁ። ልክ እንዳንቺ ስፓ ገብቼ ወደ ቤት እገባለሁ። ምንም አይቀረኝም። ይሄ የሚያቃጥለውን ድንጋይ ጀርባዬ ላይ ያደርጉልኛል። ጀርባዬ እስኪላጥ ነው የሚያቃጥለኝ። ደግሞ ድንጋዮችን ቤት ይዣቸው መጣውና ቤትም ልክ እንዳንቺ በውሃ ፍልቼ እጠቀምበታለሁ። አሁን ልምዶ ስጃለሁ። አንቺ የምታደርጊውን ነገር ምንም አይቀረኝም ብታይ። አይ እንደውም ብታይኝ እቺ ልጅ ለካስ ጎበዝ ነች ብለሽ ታደንቂኝ ነበር። ትናንትና ደግሞ ሳኪንን፣ እንጀራ እናቴ ኑራንን አባቴን ጠርቻቸው እቤት ራት ጋበዝኳቸው። ዛሬ ደግሞ የግሌን ቼክ ሴቶችን ሰብስቤ የሴቶች ምሽት አዘጋጅቻለሁ። ሴቶች ብቻ የሚጨፍሩበት